በመጀመሪያ በጌታችን በመድኃኒታችን የኢየሱስ ክርስቶስ ቤተሰቦች የመብርሃን የማምላክ የወላዲተ አምላክ የቃል ኪዳን ልጆች የቅዱሳን ሁሉ ረድኤት በረከታቸው የማይለያችሁ የእግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? እስካለንበት እስከዚህ ሰዓት ድረስ በመግቦቱ ያልተለየን የጠበቀንና የከለለን ልዑል እግዚአብሔር አምላካችን ስሙ የከበረና የተመሰገነ ይሁን። አንደበት የሚሰጥ ምስጢር የሚገልጥ እግዚአብሔር ነው። ለኔ አንደበትን አስተዋይ ልቦናም የሚያድል እሱ ነው። ለእናንተ የምታስተውሉበት ልቦና አድሏችሁ በመካከላችን ተገኝቶ ያስተምረን ዘንድ ፈቃዱ ይሁንልን። ወናሁ አነ ከፈንወክሙ ከማባግ ማይከለ ተኩላት ኩኑ የዋሃነ ከመርግብ ወጠቢባነ ከማዕሮይ ምድር። የማቴዎስ ወንጌል ምዕራፍ 10 ቁጥር 16። እነሆ እኔ እንደ በጎች በተኩላዎች መካከል እልካችኋለሁ። ስለዚህም እናንተ እንደ ርግብ የዋህ እንደ እባብ ልባም ሁኑ። ጌታችንና መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል ነው። ጌታችን ሐዋርያትን ለ3 ዓመታት ያህል ሲያስተምራቸው ሲስላቸው ከቆየ በኋላ በስተመጨረሻ ሊለያቸው ሲል ነው ይህን ቃል የተናገራቸው። ከነሱ የሚለይበት ሰዓት ስለደረሰ ከዚያ በኋላ ወደ ዓለም ስለሚያሰናብታቸው ወደዚህ ወደ ክፉ ዓለም ስለሚልካቸው እኔ እንደ በጎች በተኩላዎች መካከል እልካችኋለሁ አላቸው። ቃሉ አጭር ቃል ነው። አጭር አረፍተ ነገር ነው። በውስጡ ግን ትልቅ ምስጢር ይዟል። በዚህ አጠር ባለ ምክሩ ጌታችን ከባድ መልእክት አስተላልፏል። ወደ 4 እንስሳትን ለምሳሌ ያህል ጌታችን በዚህ ምክር ላይ አስቀምጧል። እያንዳንዳቸው እንስሳት የተጠቀሱበት ምክንያት አላቸው። ለምሳሌ የመጀመሪያውን አረፍተ ነገር ስናይ እኔ እንደ በጎች በተኩላዎች መካከል እልካችኋለሁ ሲል 2 እንስሳትን አስቀምጧል። ምንና ምን ናቸው? በግና ተኩላን። ከዚያ በኋላ ደግሞ ስለዚህ እናንተ እንደ እባብ ልባም እንደ ርግብ የዋህ ሁኑ አለ። አሁን ደግሞ ስንት ጨመረበት? 2 ጨመረ። እባብና ርግብ ሁለተኛ 4 ሆነው ገቡ። እነዚህ 4 እንስሳት መልእክት አላቸው። አንዳንዴ ሰው ከእንስሳት ይማራል። ክቡርነቱን ሳያውቅ ስለቀረ የሰው ልጅ እንስሳት እንዲያስተምሩት ሆኗል። ለዚህ ነው እንስሳትን አይተን ባህሪያቸውን አጥምተን በየዕለቱ የሚሰሩትን ነገር አይተን ከነሱ እንድንማር ለአርያነት የጠቀሰልን። እስኪ ከመጀመሪያ አረፍተ ነገር ጀምሮ አባቶቻችን ጥሩ አርጋ አፍታተው ተርጉመውታልና እየተረጎምነው እንሂድ። የመጀመሪያውን አረፍተ ነገር ስናይ እኔ እንደ በግ በተኩላ መሃል እልካችኋለሁ ያለው ጌታችን። እንደ በግ በገጠሩ ያየን እንደሆነ እረኛቸው ጠዋት ይዟቸው ይወጣል። ከዚያም ቀኑን ሙሉ ለግጦሽ አሰማርቷቸው ሲግጡ ውለው ይገባሉ። ማታ ያስገባና በበረታቸው ያሽጋቸዋል፣ በማደሪያቸው ከታቸዋል። አሁንም በማግስቱ ሲነጋጋ ጠዋት ላይ ይዟቸው ይወጣል። በጎች ማታ ይገባሉ ወደ ቤታቸው፣ ጠዋት ከማደሪያቸው ወጥተው ይሰማራሉ። ምናልባት አካባቢው ቀበሮ የበዛበት ጅብ ያለበት አውሬ የበዛበት ቢሆንም እንኳን በጉን እዚያ አካባቢ ቀበሮ አለ፣ እዚያ አካባቢ ጅብ አለ፣ ስለዚህ በጌን አላወጣትም ያደረችበት በረቷ እዛው ተዋል ብሎ ያደረችበት ቤት የሚያውላት እረኛ የለም። ምንም ቢሆን የግድ ለግጦሽ መሰማራት ስላለባት ፀሐይ ሲወጣ እሷንም ከበረታው ያሰማራታል። በግ የግድ ወደ ግጦሽ እንደምትወጣ ጅብና ቀበሮ ተፈርቶ ወደ ጫካ ወደ ግጦሽ አትወጪም እንደማትባል የግድ እንደምትሰማራ ሁሉ የእናንተ መሰማራት ግድ ነው ሲላቸው ነው ጌታችን እንደ በግ ልካችኋል ያለው። እናንተም የተማራችሁት ልታስተምሩ የሰማችሁት ልታሰሙ ነውና ወደ ዓለም መላካችሁ ግድ ነው። እንደ በግ ትወጣላችሁ። ከዚያ በኋላ እኔ እንደ በጎች በተኩላዎች መካከል አላቸው። ቀጠለና ደግሞ በግ የግድ እንደምትወጣ ትወጣላችሁ። የምትወጡት ደግሞ በግዳጅ የምትወጡት ወደዚህ ተኩላ ዓለም ነው። የሚወጡበትን ቦታ ደግሞ ተኩላ ብሎ ነው የጠራው። ይቺን ዓለም በተኩላ መስሎ
እንደ በጎች በተኩላ መካከል ልካቸዋለሁ አላቸው። ተኩላ ስለምን ተጠቀሰ ይሆን? ተኩላ ደግሞ ይቺ ዓለም በተኩላ የተመሰለችበት ምክንያት አለ። ሐዋርያት የተሰማሩባት ዓለም እኔና እናንተ የምንኖርባት ይቺ ዓለም በተኩላ ነው የተመሰለችው። ምክንያቱም ተኩላ አንድ ባህሪ አለው። ለአደን ተኩላዎች ሲወጡ እንስሳ ለሚያስ ሲሰማሩ በአንድ ላይ ተሰብስበው ነው የሚወጡት። ይወጡና እየሮጡ የሚፈልጉትን እንስሳ ማየት ይጀምራሉ። ከዛ የሚፈልጉትን እንስሳ ከሩቅ ሲመለከቱ ከመካከላቸው አንዷን ተኩላ ይመርጡና ይልኳታል። ሂጂ አንቺ እንደምንም አባረሽ አድክመሽ ይችን እንስሳ ያዢ ብለው ይልኳታል። ያቺ የተላከች የተመረጠች ተኩላ ብቻዋን ከተኩላ መካከል ተገንጥላ ወጣ እንስሳውን ማድከም ማሮጥ ትጀምራለች። ከደረሰችበትና እንስሳውን በእጇ ከጣለችው ሌሎቹ እስኪመጡ ጠብቃ አንድ ላይ ይበሏታል። ካልደረሰች ግን እንስሳውም ሲሮጥ ተኩላም ስትሮጥ ሳትደርስባት ተኩላው ከደከማ ትዞርና ከጓደኞቿ መካከል ሌሎቹ ቀስ እያሉ ነው የሚሮጡት፣ እንዳይደክሙ ነው፣ ጉልበት እያጠራቀሙ ነው። ትዞርና ለጓደኞቿ ምልክት ትሰጣቸዋለች። ደክም ያለው ነው ትርጉሙ መዞሯ። ከናንተ መካከል አንዱ ይተካኝ ትላቸዋለች። ይሄን ጊዜ ከኋላ ካሉት ተኩላዎች መካከል አንዱ ተነጥቆ ሲሮጥ ይመጣና ይችን የደከመች ተኩላ ይተካታል። የደከመችው ወደ ኋላ ሆና ከጓደኞቿ ጋር ቀስ እያለች መሮጥ ትጀምራለች። በአዲስ ጉልበት ያችን የምትሮጥ እንስሳ እንደገና ያደክማታል። አሁንም አዲሱ ተኩላ ደረሰባት ነው። ካልደረሰባት ግን አሁንም እሱ ይዞራል። ደክም ያለውና ከመካከላችሁ የሚተካኝ ይላል። ይሄን ጊዜ ከመካከል ተመርጦ አንዱ ይላካል። አሁንም በአዲስ ጉልበት ያደክማታል። አስተውሉ፣ እንስሳው አንድ ናት፣ ተኩላዎች ብዙ ናቸው። እየተፈራረቁ አንዱ ሲደክም ሌላው እየተተካ አንዲቱን እንስሳ ያደክሟታል። መጨረሻ ከዛ ሁሉ ተኩላ ማምለጥ ስለማትችል በእጃቸው ትወድቃለች። ስትወድቅ ደግሞ አንዱ ተኩላ እኔ ነኝ አድክሜ ጣልኳት ብሎ እንዳገኛት እየዘነጠፈ እየበላት ይጠብቃቸው። ሌሎቹን ይዟት ነው የሚጠብቃቸው። አንድ ላይ ነው ባህላቸው፣ የሚበሉት አንድ ላይ ነው። ሰው ነው አንድ ላይ አልበላ እያለ ያስቸገረው። ስለዚህ ይዟት ይጠብቃቸውና እንዳለ ተኩላዎች ሲመጡ አንዱ ጭራዋን፣ አንዱ እግሯን፣ አንዱ ጆሮዋን ይዘው በአንድ ሰከንድ በአንድ ደቂቃ ዘነጣጥፈው ይካፈሏታል። መጀመሪያም በህብረት ነው የሚያደክሙት። ሲጥሉም አንዱ ከጣለ ሁሉም ናቸው የሚበሉት። አድርስ ነው። ለዚህ ነው ጌታችን ይቺን ዓለም በተኩላ የመሰለው። ተኩላ እየተፈራረቀ እንደሚያደክም አንዱ ሲደክም ሌላው አዲስ ጉልበት እየመጣ እንደሚያደክም ይቺም ዓለም ጉልበቷን እያፈራረቀች ታደክማቸዋለች። በአንዱ ድል ስትነሷት በሌላው እየመጣች በሰው በኩል የመጣባችሁን ፈተና በነገር የመጣባችሁን ፈተና ድል ስታደርጉ የራሳችሁ ባህሪ ጾር ሆኖ ተነስቶ ያስቸግራቸዋል። የራሳችሁን ባህሪ በጾምና በጸሎት ድል አድርጋችሁ እንዲስማማ ስታደርጉ ሌላ ችግር ፈተና ይመጣ። እንዲህ እያለች ዓለም እረፍት ነሳቸዋለች። በተለያየ መልኩ ዙሪያውን እያጣደፈች በፈተና እጇ ልጥላችሁ ትጥራለች። እንደ ተኩላ ያለ ባህሪ ያላት ዓለምናት ሲል ነው ጌታችን በተኩላ የመሰለው። ለዚህ ነው እኮ ዛሬ ክርስቲያኖች እረፍት የሌለን። ክርስቲያን ሁሉ ጊዜ በመስቀል ላይ ነው የሚኖረው። ከመስቀል አይወርድም። ከአንዱ ፈተና አለፍኩ ብሎ ለአንድ ሰሞን ሲያርፍ ሰይጣን ሌላ ፈተና ያመጣበታል። በዚህ በፊት ለፊት የመጣውን ድል አደረኩ ሲል ከበስተኋላ ይመጣበታል። በግራ የመጣውን ድል አድርጎ ሲደሰት በቀኝ በኩል ሌላ ፈተና ይከሰትበታል። እንዳጣደፈው ከአንዱ ፈተና ወደ ሌላው እየተሸጋገረ ይኖራል እንጂ ከፈተና አያርፍም። ክርስቲያን እንደተጣደፈ ነው የሚኖረው። ክርስትና በጋለ ብረት ምጣድ ላይ መቆም ነው። አሁን የጋለ ብረት ምጣድ ላይ የቆመ ሰው ይቃጠላል፣ ይነዳል። ምናልባት እያለቀሰ እንባ ወርዶ ያንን ብረት ምጣድ ለተወሰነ ሰከንድ ያቀዘቅዝለት ይሆናል። ደግሞ እንደገና እሳቱ ሲያነደው ብረት ምጣዱ ይግላል፣ አሁንም ይቃጠላል። ክርስቲያን ሁሉ ጊዜ የጋለ ብረት ምጣድ ላይ እንደቆመ ሰው ሲቃጠል ነው የሚኖረው። ለዚህ ነው ጌታችን ይቺ ዓለም አስቸጋሪ ዓለም ናት፣ ተኩላ ዓለም ናት፣ ፈተና የምታበዛባቸው ዓለም ናት፣ ግድ ነው የምትወጡት ያውም እንዲወዳለች ዓለም ሲላቸው ነው ተኩላ መስሎ የነገራቸው። አንድም ተኩላ ሌላው ባህሪው ደግሞ በጎች መካከል ሲገባ ራሱን ሰውሮ ነው የሚገባው። እሱ ሳር አይግጥም፣ ግን ሳር የሚግጥ መስሎ አጎንብሶ ሐሰተኛ ሲሆን እውነተኛ መስሎ አታሎ ራሱን ሰውሮ ባህሪውን ደብቆ በጎች መሃል ይገባና አብሯቸው ተመሳስሎ ይቆያል። ከዚያ መጨረሻ ላይ ካመኑት በኋላ የኛው ወገናት ብለው ልባቸውን ከሰጡት በኋላ በጎች አንዷን ከመካከላቸው ዘንጥፎ አንጀቷን ይጥላል፣ ይዘረግፍና ይጥላታል።
ሌሎቹ ቢሸሹ እንኳን ያቺ የዘረገፋትን ይበላል። እንደዚህ ራሱን ሰውሮ የሚቀርብ ነው ተኩላ። ይቺ ዓለምም እንደ ተኩላ ናት የተባለችው ለዚህ ነው። ዓለምም አላፊ ስትሆን የማታልፍ መስላ፣ ሐሰተኛ ስትሆን እውነተኛ መስላ እያብረቀረቀች እያብለጨለጨች ብዙዎችን ስባ ጥላቸዋለች። ወደፊትም ብዙዎችን ታታላለች። እንደ ተኩላ ራሷ የምትደብቅ ናት። ለዚህ ነው ጌታችን ወደ ተኩላ ዓለም ያላቸው። እንዲህ ወዳለች አታላይ ዓለም ነው ምልካችሁ፣ ተጠንቀቁ፣ ልባችሁን አትስጧት፣ አትመኗት ሲላቸው ወደ ተኩላ ዓለም ነው ምልካችሁ አላቸው። ግዳጅ ነው፣ ጉዞ የግድ ነው። ደግሞ እንዲህ ወዳለ አስቸጋሪ ዓለም ነው የሚላኩት። እንዲህ ከነገራቸው በኋላ ተጨነቁ። መቼም ሐኪም በሽታ ይሄ ነው ብሎ ተናግሮ መድኃኒቱን ሳይናገር አይሸኝም። አባትም ልጁን ይሄ ነገር ያጠፋል ብሎ መፍትሄውን ሳይነግር አይተውም። ስለዚህ ጌታችን የግድ ትወጣላችሁ፣ የምትሄዱት ደግሞ ወደ ተኩላ ዓለም ነው አላቸው። ምን ይሁኑ ታዲያ ሐዋርያት? እንዴት ሆነው ይሰማሩ? አስጨንቋቸው ብቻ ከላካቸው አስቸጋሪ ነው። እዛው ላይ መድኃኒቱንም ነገራቸው፣ መፍትሄውንም። የግድ ትወጣላችሁ፣ ወደ ተኩላ ዓለም ነው የምትሄዱት። መፍትሄው ደግሞ ይሄ ነው። እቺን አስቸጋሪ ዓለም ግን ድል ታደርጓታላችሁ የኔን ምክር ከሰማችሁ። ምክር ይሄ ነው ብሎ ነገራቸው። ምን እንዲሆኑ ነገራቸው? እንደ እባብ ልባም፣ እንደ ርግብ የዋህ። እቺን አስቸጋሪ ዓለም ድል ለማድረግ ፈተናውን ሁሉ ተወጣችሁ ለክብር ለመብቃት እባብ ሁኑ፣ ርግብ ሁኑ። ምናልባት እንደ እባብ ልባም እንደ ርግብ የዋህ ሁኑ የሚለውን ቃል ስንሰማ የምናስበው ብዙ ነገር ሊኖር ይችላል በውስጣችን። ለምሳሌ እባብን የምናውቀው በተናዳፊነቱ ነው። እባብ ሲባል ተናዳፊ መርዘኛ ነው። ታዲያ ጌታችን እንደ እባብ ልባም ሁኑ ማለቱ ተናደፉ ይሆን? ሰውን ሁሉ ፍጁት ነው? አይደለም። እንደ እባብ ልባም ሁኑ ሲል ምስጢር አለው፣ ትርጉም አለው። እባብ ልባም አስተዋይ ነው። አስተዋይ ሁኑ፣ እንደሱ በማስተዋል ኑሩ ሲል ነው። አንዳንዴ ከጠላትም እኮ በጎ ጎን ይወሰዳል። ከባብም በጎ ጎን የምንወስደው አለ። ተናዳፊነቱን ሳይሆን ክፉነቱን ሳይሆን በጎ ጎኑን አስተዋይነቱን እንወስዳለን። እባብ ከዚህ ተነስቶ እዚያ ለመድረስ አስተውሎ ነው የሚጓዘው። ድንገት ተነስቶ አይሮጥም። አንዳንድ ሰው በጣም ብልጥ ሲሆን አስተዋይ ሲሆን ይህ ሰው እባብ ነው ይባላል። እንደውም እባብ ለእባብ ይተያያል ምንድነው የሚባለው? ካብ ለካብ ይባላል። በጣም አስተዋይ ሰዎች ብልጥ ለብልጥ ሲሆኑ ሁለት ሰዎች ይተያያል ካብ ለካብ፣ እሱ እባብ ነው ይባላል። በማስተዋል ነው የሚኖረው፣ እድሜው ረጅም ነው። እያንዳንዱን ነገር አስተውሎ ስለሚሰራ ከጥፋት ራሱን እየጠበቀ ነው የሚኖረው። ለዚህ ነው እንደ እባብ ልባም ሁኑ የተባለው። የእባብ ልባምነት አባቶቻችን ጥሩ አድርገው ተርጉመውታል። ከልባምነቱ መካከል የተወሰኑት እናያለን። ለምሳሌ አንዱ የእባብ ልባምነት እባብ እጸዞ የምትባል እጻለች፣ ዛፍ ላይ ያለች እጻለች። በጣም እሱ የሚበላት የሚወዳት እጸዞ ትባላለች። ይቺ እጽ ሊበላት ሲሄድ ይወዳታል ብለናል። አንድ ችግር አለባት፣ ፈተና ትፈጥርበታለች። እጹ እዛ ዛፍ ላይ ያለው እጽ ፍሬው ይስማማዋል። ግን እባብ ምንድነው የሚፈራው? ወደዛች ፍሬ ሁሉ ጊዜ በሄደ ቁጥር ፍሬዋ ያለችበት ዛፍ ጥላ ካረፈበት ግን ጥላው ያደክመዋል። አስተውሉ፣ ፍሬው ይስማማዋል፣ ጥላው ግን ያደክመዋል፣ ያፈዘዋል። ሰው ያገኘዋል እዛው ፈዞ እንደወደቀ። ይሄንን ያውቃል እባብ። ፍሬው እንደሚስማማው ጥላው እንደሚያደክመው ጠንቅቆ ያውቃል። ስለዚህ በሬ ሆይ ሳሩን ስታይ ገደሉን አላየ አይደለም አካሄዱ። እንደው ሮጦ አይገባበትም። መጀመሪያ በሩቅ ዛፉ ጋር ከመድረሱ በፊት አሻቅቦ ፍሬውን ይመለከትና የዛፉ ጥላ በየት በኩል እንዳለ ያህል፣ የዛፉ ጥላ በስተግራ ከሆነ እሱ ቀስ ብሎ ጥላው ሳያገኘው የሚያደክመውን ጥላ ሽሽት ነው። ጥላው ሳያገኘው ቀኙን ወጥቶ ዛፉ ላይ ፍሬውን በልቶ ተመልሶ ወርዶ ይሄዳል። የዛፉ ጥላ በስተቀኝ በኩል ከሆነ ጥላውን ያውቃል። ፀሐዩን ነው እሱ የሚሄደው። በብርሃኑ በኩል ወጥቶ ጥላው ሳያገኘው ፍሬውን ቀጥፎ በልቶ ይሄዳል። እንዲህ አስተዋይ ነው። በጥበብ የሚመገበውን ነገር ይመገባል። እናንተም እንደ እባብ ዛፍ የተባለች ይህች ዓለም ናት። ከዚህች ዓለም ምን በላው ፍሬ አለ። የተቃወም ነፍስ ዘእንበለ ስጋ ነው። ስጋ ያለ ነፍስ ያለ ስጋ አትቆምም። የግድ ሰርተን ወጥተን ወርደን ከዚህ ዓለም የምንወስደው ፍሬ አለ። ግን የዚህን ዓለም ፍሬ ለመመገብ ስትፈልጉ ጥላን እንዳትጥልባችሁም እየተጠነቀቃችሁ፣ እባብ ፀሐዩን ወጥቶ እንደሚበላ ፍሬ እናንተም ፀሐዩን ውጡ። ፀሐይ የተባለ ህጉ ነው፣ የእግዚአብሔር ህግ ነው። ብርሃን የተባለ የእግዚአብሔር ህግ ነው፣ ወንጌል ነው። በወንጌል በኩል በብርሃኑ በኩል የዓለምን ፍሬ ተመገቡ። እንደ ህጉ እየተጓዛችሁ ንስሐ ገብታችሁ ስጋው ደሙን ተቀብላችሁ ሳትሰርቁ ሳታታልሉ በሚዛን ሳትበድሉ ሰው በብርሃን እየተጓዛችሁ እግዚአብሔር በማያዝንበት መንገድ እየተጓዛችሁ የዚህን ዓለም ፍሬ ብሉ።
እንጂ በጥላው ከሄዳችሁ ጥላ የተባለ ጨለማ የተባለ ህግ መጣስ ነው፣ ኃጢአት ነው፣ በደል ነው። ሰው ፍሬ በላለው ብሎ ለስጋው የሚሆን ነገር አገኛለሁ ብሎ በሚዛን ከበደለ ካታለለ ጉቦ ከበላ ዳኛም ከሆነ አድልቶ ከፈረደ በጥላው በኩል ሄዷል ማለት ነው። እንዲህ በጥላው በኩል አትሂዱ፣ በብርሃን እየተመላለሳችሁ የሚያስፈልጋችሁን እግዚአብሔር ይሰጣችኋል፣ ተመገቡ ሲለን ነው። ዛሬ የብዙ ሰዎች ችግር ይህ ነው። ጥልፍና ጥበብ ካልተጨመረበት ነው ምንለው በንግዱ ላይ መሰለኝ። አንዳንድ ጊዜ ንግድ ራሱ የሚሳካልን የዚህን ዓለም ጥበብ ከጨመርንበት እየመሰለን በሚዛናችን የምንሰርቀው ስርቆት አለ። በእያንዳንዱ ስራችን ላይ እግዚአብሔርን እያታለል ነው የምንጓዘው። በብርሃን ከተጓዝን የምንከስር ይመስለናል። እንደ ዝግባ አጣን ሲለመልሙ አይተን በእነሱ እንቀናለን። ይትቅና በላይ ለእኩያን ያለው ዳዊት። በአጣን አትቅና፣ በእኩያን በክፉ ሰዎች አትቅና ነው። ከጎናችን ያለ ሰው አታሎ ቀጥፎ በሀብት ላይ ሀብት ሲያከማች ስናይ እኔም እንዲህ ካልሆንኩ እኮ ማግኘት አልችልም። መቼም ለመነገድ አንድ ሰው ጥሩ አትራፊ ለመሆን ማታለል አለበት። ስለዚህ በጨለማው ነው የምጓዘው እያል በብርሃኑ መጓዝ ሲገባል፣ እንደ እግዚአብሔር ፍቃድ እየተጓዝ መነገድ ሲገባል በጨለማው የምንጓዝ ሰዎች አለን። እንዲህ ላሉ ሰዎች ነው በብርሃኑ ተጓዙ፣ ዓለም ጥላዋን እንዳትጥልባችሁ ተጠንቀቁ ያለው። እግዚአብሔር በቸርነቱ በብርሃን ተጉዘን የሚያስፈልገን እንድናገኝ እሱ በቸርነቱ ይርዳል። ስራ ለማግኘት ራሳቸውን አሳልፈው የሚሰጡ ልጃገረዶች አሉ። አታለው ወዲያ ወዲህ ብለው ራሳቸውን አንድ ደረጃ የሚያደርሱ ብዙ ሰዎች አሉ። የእግዚአብሔር ሰው ግን እግዚአብሔርን ዝም ብሎ ይጠብቃል እንጂ አታለው አንድ ደረጃ አይደርስም። ሌላው እባብ አንዱ ባህሪው ደግሞ ውሃ ለመጠጣት ሲያስብ ልባም ነው ብለን አላስተውሉ። አንድ ችግር አለበት። ሁሉ ጊዜ ወደ ወንዝ ይወርድና ወንዝ አጠገብ ሲደርስ አንድ የሚፈራው ነገር አለ። ዝም ብሎ ውሃውን ቢጠጣው እዚህ ጉንጩ ውስጥ አስቀምጦት የሚጓዘው መርዝ አለ። ያ መርዝ እንደያዘ ሰው ለመንደፍ ተዘጋጅቶ የተቀመጠ መርዝ ነው። ያንን መርዝ እንደያዘ ውሃውን ተጎንጭቶ ቢጠጣው መርዙ ራሱ ከውሃው ጋር ተቀላቅሎ ገብቶ ራሱን ያጠፋዋል። ለጥፋት ነው የሚሆነው። ይሄን ያውቃል እባብ። መርዙ እንደሚያጠፋው ያውቃል ከውሃ ጋር ተቀላቅሎ። ይሄን ስለሚያውቅ ገና ወደ ወንዝ ሲወርድ መጀመሪያ ወንዙ አጠገብ ሲደርስ መርዙን ይተፋል፣ በውጭ ያስቀምጣል። አንዳንድ ገጠር የኖሩ ሰዎች አይተውት የሚናገሩ አሉ። የሚያብረቀርቅ ዘንዶም እባብም መርዝ አስቀምጦ ሲጠጣ በውጭ ያስቀምጥና መርዙን ይጠጣዋል። አሁን ከዚያ በኋላ ቢጠጣው እንኳን ውሃው ለህይወት ነው የሚሆነው። ምክንያቱም መርዙ ውጭ ነው ያለው። ስለዚህ እናንተም እንደ እባብ ሁኑ የተባለው እሱ መርዙን አስቀምጦ ይጠጣል። ከጠጣ በኋላ ነው መርዙን ቢያነሳ እንኳን። እናንተም እንደ እባብ ሁኑ የተባለው መርዛችሁን አስቀምጣችሁ አጠጡ። መርዛችሁን ትፉ። መጀመሪያ ውሃ ለመጠጣት ስትፈልጉ ውሃ የተባለ ቃል እግዚአብሔር ነው። የህይወቷ ሰጥሻለሁ ይላታል የዮሐንስ ወንጌል ምዕራፍ 4 ላይ ሳምራዊቷን ሴት ጌታችን። አሁን እየጠጣን ነው የህይወቷ። ይሄን ውሃ ስንጠጣ ምናልባት መርዝ በውስጣችን ካለ አስቀድመን ተፍተን ነው። መርዝ የተባለ ቂም በቀል ነው፣ ኃጢአት ነው፣ በደል ነው። ሰው መርዙን ተፍቶ ንስሐ ገብቶ በንስሐ ነው የሰው መርዝ የሚተፋው። መርዛችንን በንስሐ አስወግደን ብንጠጣው ይሄ የህይወቷ ቃል እግዚአብሔር ለህይወት ይሆነናል። አሊያ ከነ መርዛችን ከጠጣ ነው ግን ቂም በቀል እንደያዘ ንስሐ ሳንገባ በኃጢአት ሰውነታችን እንደረከሰ ቃል እግዚአብሔር የምንሰማ የምንጠጣ ከሆነ ግን የባሰ በዕዳ ላይ ዕዳ በፍዳ ላይ ፍዳ እየጨመርን ነው። ዛሬ ብዙዎቻችንን ያስቸገረን ይህ ነው። ቃል እግዚአብሔር እንሰማለን፣ መርዛችንን ግን ከውስጣችን አላስወገድንም። የምንጠጣው ዛሬም ከነ መርዛችን ነው። ምናልባት እየሰማን ይሆናል እንጂ አላስተዋልንም። ሰውየው አንድ በግ ነበረው ይባላል። ሁሉ ጊዜ ከቤቱ ሲወጣ በጌ ዛሬ አሞሌ ጨው ይዤልህ እመጣለሁ ብሎት ይወጣል። ከዛ አሞሌ ጨው ይዞለት ይመጣል። ነገ ደግሞ ሲወጣ በጌ ዛሬ የኑግ ጭማቂ ይዤልህ እመጣለሁ ብሎት ይወጣል፣ ይዞለት ይመጣል። ያ በግ ሁሉ ጊዜ እንዲችለው ለመደ። አሞሌ ጨው እየተባለ ይመጣለታል፣ የኑግ ጭማቂ ይባላል፣ ይመጣል። ለመደ። በጣም ያውቅ ጀመረ የባለቤቱን ድምጽ። ገና ሲሰማ አሞሌ ጨው ሲባል ጆሮ ይቆማል። ኋላ እንዲህ ሲያበላው ኖረና አንድ ቀን በቃ ብዙ ስቀልበው ኖር ያለው አርጄ ማየት አለብኝ ብሎ አረደው። ያው ሰውቷል ብሎ ነው አረደውና ቢፈልግ ከታች ጀምሮ እስከ ላይ ቢያስስ ምንም ነገር የለም በውስጡ። የሰባ ስጋ የሚባል ነገር የለም። ስጋው ቀይ ነው። ይሄ በግ ስቀልበው ኖር ያለው እንዴት ነው ያልሰባው ብሎ በጣም ተበሳጭቶ መጨረሻ ላይ በጣም ብዙ ከፈለገው በኋላ ሲያይ ተስፋ ቆርጦ በቃ አልሰባም ብሎ ሊተው ሲል እዚህ ጆሮ ላይ የሰባ ስጋ አገኘ። ለካ ያ በግ የሰባው እየሰማ ነው፣ የበላ ሳይሆን።
እኛም እየሰማን ነው የሰባም ጴጥሮስ እንዲህ ብሏል ጳውሎስ እንዲህ ብሏል ሐዋርያት እንዲህ ብለዋል በዚህ መጽሐፍ ላይ እንዲህ ተነግሯል ሲባል ብዙ ሰምተናል ግን ሰውነታችን አልሰባም አልተለወጠበትም እንዲህ ያሉ ሰዎች ሰምተው የማይለወጡ ከነመርዛቸው ቃል ጊዜ የሚጎነጩ ሰዎች አሉ ቂማቸውን በቀላቸውን ኃጢአታቸውን በንስሐ ያላስወገዱ ሰዎች አሉ ስለዚህ ሰው እንደ እባብ ልባሙን ማለት መርዝህን አስወግድ ነው እግዚአብሔር መርዛችን የምናስወግድበት ማስተዋል ያድለን በቸርነቱ ሌላው የእባብ ልባምነት እባብ በኖህ ዘመን አንድ ታሪክ አለው ኖህ እግዚአብሔር ፍጥረት ዓለምን ተቆጥቶ ሊያጠፋ ሲዘጋጅ ወደ መርከብ ግባ ተብሎ ታዘዘ መርከብ ሰራና ፍጥረቱን ሁሉ ይዞ ገባ ሁለት እያደረገ እንስሳትን ይዞ ገባ ርግብን ሌሎችን ለመስዋዕት የሚሆኑትን 7 አድርጎ ይዟቸው ገባ እዚያ መርከብ ውስጥ እግዚአብሔር በነፋስ አውታር እንስሳትን ሰብስቦለት ይዞ ከገባ በኋላ እባብም ገብቷል ርግብም አለች በሩ ተዘጋ በውጪ የጥፋት ውሃ ይዘንብ ጀመር መርከብ ውስጥ ሳሉ እባብ እንዳጋጣሚ አፉን ከፍቶ ተኝቶ ርግብ አላወቀችም አፉን ከፍቶ ስታይ ጉርጓድ ዋሻ መስሏት ዘላ እሷ አፍ ውስጥ ገባች ገብታ በየዋህነቷ ምንም አታውቅ የዋህናት እንቁላሏን ጥላ ሄደች እባብ ሲነቃ የርግብ እንቁላል አፍ ውስጥ አለ አስተውሉ እንኳን እንቁላል መጥቶ አፍ ውስጥ ተቀምጦለት እኮ እሱ ጎጆ አፍርሶ በመከራ ሄዶ ነው የሚበላው አሁን ይሄ ለሱ ፈተና ነው ትልቅ ፈተና ስለዚህ እንዳይውጣው ምናልባት ከእግዚአብሔር ሊጋጭ ኖህ አንተ እርኩስ በፍጥረት ዓለም የመጀመሪያ ታሪክ ላይ ሰው እንዲወድቅ ምክንያት ይሆን ካንተ ነህ ዛሬም እዚህ ውስጥ ገብተህ አታርፍም ብሎ አንስቶ ሊያወጣና ሊወረውረው ተወረወረ ማለት ደግሞ ዘሩ ጠፋ ዛሬም አናይም ነበር እባብን ዘሩ ሊጠፋ ነው ከዋጣው ችግር ነው ስለዚህ ይሄን አስበው ምንም እንኳን የርግብ እንቁላል ቢወድ ያችን ሰዓት ታግሶ ማሳለፍ እንዳለበት ስለሚያውቅ ታገሰ ያ እንቁላል አፍ ውስጥ እያለ ሳይውጣው ዝም አለ ርግብ መታ እንቁላሏ ተፈልፍሎ ጫጩት ሆኖ እስኪወጡ ድረስ አልነካው የነገውን ምን ሆናለሁ ብሎ አስበው ዛሬን ታገሰ ሰው እኮ እንዲህ ማስተዋል ያቃተው እንደ እባብ ልባም ሁኑ ማለት ነገ እንዲህ ያለ ነገር ይመጣብኛል ብላችሁ ዛሬን ተጠንቀቁ ነው እንቁላል ኃጢአት ነው ኃጢአት አጠገባችሁ ቢኖር እንኳን ከሰውነታችሁ አታዋህዱት ዛሬ እንቁላል ውጪ ከምጣል እንዳለባብ እናንተም ኃጢአትን ዛሬ ውጪ ነገ እግዚአብሔር ከሚወረውረኝ እባብ ኖህ ከመርከቡ ከሚወረውረኝ ብሎ ነው የፈራው እናንተ ደግሞ እግዚአብሔር ከመንግስተ ሰማያት ከሚወረውረኝ ከሚጥለኝ ከሚያወጣኝ ዛሬን ብታገስ ይሻላል ብላችሁ ታገሱ ኃጢአትን እንዳትሰሯት እንዳታዋህዷት ከሰውነታችሁ ሲለን ነው ዛሬ ብዙ ሰው ስለ ነገ ሲነገር ተረት ይመስለው ሰው አለ ገነት ሲባል መንግስተ ሰማያት ሲባል ነገ ጥፋት ይመጣል ሲባል ግድ የሌለው ሰው አለ ዛሬ እንብላ እንጠጣ እንሙት ሚሉ ሰዎች አሉ ሰው የተፈጠረው ከእንስሳት ሁሉ ልቆ ነው ነገ ይሄ ይመጣብኛል ብሎ ሊያስብ ይገባል ዛሬ ሁላችን እዚህ የተሰበሰብነው እኮ ስለ ነገ ለመዘጋጀት ነው እግዚአብሔር ገነትን እንዲያወርሰን ከቅዱሳኑ ጋር በቀኙ እንዲያቆመን መንግስተ ሰማያትን እንዲያወርሰን ዛሬ ንስሐ የምንገባው የምንጾመው የምንጸልየው የምንወጣው የምንወርደው የምንደክመው ለነገ ህይወታችን ስንቅ ለመቋጠር ነው አስተዋይ ሊሆን ይገባዋል ሰው ነገ ምን ሆናለሁ ሊል ይገባዋል እንደ እንቁራሪቷ አንድ እንቁራሪት ኩሬ ውስጥ ሆና መሃል ሆና ታለቅሳለች እና ብቻዋን ስታለቅስ ጓደኞቿ ወዲያና ወዲህ እየዘለሉ ያዋትና ምን ሆነሽ ነው የምታዝኘው አሏት እኔማ ማዝነው አለቻቸው በሩቅ የሚቃጠል መንደር አሳይታ እዛ ያ የምታዩት መንደር ሲቃጠል አይቼ ነው እና ምናልባት እንደው እግዚአብሔር ቢያወጣኝ ብዬ ነው አለቻቸው ኋላ ጓደኞቿ ሰሙና ሳቁ እስኪ አስቢው እሳት ነው እሳት ቢመጣ እንኳን እዚሁ ውስጥ ገብቶኛል ያቃጥለን እኛ ያለንበት ዋና ያ እሳት ሊስማሙ አይችሉም ምን አስፈራሽ ይሄን ያል እንደው ፍሪ ብሎሽ ነው እንጂ አሏት በዛ ላይ ደግሞ ቦታውን ርቀቱን ይው ከዛ እሳቱ ተወርውሮ መጥቶ እዚህ ኩሬ ድረስ ምን ሊሰራ ይፈጀናል ለምን ትፈራለሽ ብለው እነሱ ቀልደውባት መዝለላቸውን ቀጠሉ እሷ ግን ጥቂት ይዛ ታለቅሳለች ሰው የሩቁን አስቦ ዛሬ ማልቀስ ቢችል እኮ መልካም ነው አባቶቻችን በለተ ምጽአት ምን ታረገን ይሁን በፍርድ ቀን እያሉ ደረታቸውን ይደቁ ነበር ዋሻ ውስጥ ቆሞ እና አቡነ ተክለ ሃይማኖት ልጆቻቸውን አልቅሱ እያሉ ይገርፉ ነበር አልቅስ ዛሬ አላለቀስክ ነገማ የምታለቅሰው ለቅሶ ምንም አይጠቅም አይረባም ማልቀስ ያለብህ ማንባት ያለብህ ዛሬ ነው ይሉት ነበር ናቺ ቁራሪ ስታለቅስ ሌሎቹ ሲዘሉ ቆዩ መጨረሻ ያ እሳት እየተቀጣጠለ እየባሰ ይመጣና የዛ መንደር ሰዎች እሳቱ በጣም ሲያይልባቸው ግራ ገብቷቸው
እቃ መቀጃ እያያዙ ወደ ኩሬው መምጣት ይጀምራሉ። እሳቱ አልደረሰም እዛ ኩሬ ግን ሰዎቹ መጡና ከዚያ ኩሬ እሳት ለማጥፋት ውሃ እየዘገኑ ይዘው ይሮጡ ጀመር። ሲሮጡ አስተውሉ እኛም ምን ሲያረግ ያገኘናል ሲሉ የነበሩ እንቁራሪቶች ሁሉ እየተዘገኑ እሳቱ እንኳን ባይመጣ እነሱ ሄደው እሳት ማጥፊያ ሆኑ። ያቺ ጥጊዛ ታለቅስ የነበረች እንቁራሪት ግን ራሷን ከጥፋት አዳነች። አንዳንዴ በሩቅ ማልቀስ መልካም ነው። የነገ ምንድነው ህይወቴ መጨረሻዬ ምንድነው ብሎ ማሰብ መልካም ነው። ሰው ነገን ሲያስብ ነው ሰው የሚባለው። አይምሮ አርቆ ሲያስብ ነው ሰው የሚባለው። እንስሳት ናቸው እንደልባቸው የሚኖሩ በልቶ ጠጥቶ መተኛት ነው። ሰው ግን ነገ ምን ሆናለሁ ይላል። ለስጋ ህይወታችን ስንት እናስብ የለ። አሁን ነገ ምንድነው የሚወጣኝ? ትዳር ሲይዝ ለቤት ንብረት የምትሆነኝ ትንሽ ነው ሳንቲም ማስቀመጥ አለብኝ ምንድነው የሚወጣኝ ብሎ ለስጋው ስንት ያስባል ሰው። ስለ ነፍሱ ግን ነገ ምን ይወጣኛል ብሎ የሚጨነቅ ሰው የለም። ስለዚህ አስተውሉ ነገን አስቡ ሲለን ነው። ሌላው የእባብ ልባምነት እባብ ሲጣላ ጥግ ይዞ ነው። ለምሳሌ ሰው ቢመጣበት መቼም የእባብ ጠላቱ ሰው ነው። ሰው ቢመጣበት ዘሎ ሄዶ አይነድፍም። መጀመሪያ ከመንደፉ በፊት ምን ጊዜም ጥግ ይፈልጋል። አንድ ጥግ ፈልጎ ድንጋይ ስር ተሸሽጎ ነው የሚጠብቀው። ሜዳ ላይ እባብን አታገኙትም። ጥግ ይዞ ይጠብቅና ልክ የሚፈልገው ሰው ሲመጣ ከዛ ተወርውሮ ወጥቶ ነድፎ እዚያው ጉድጓድ ውስጥ ይገባል። ጥግ አለው። ድንጋይ ተጠግቶ ነው የሚጣለው። ልክ እንደዚሁ እናንተም ስትጣሉ ከጠላታችሁ ስትታገሉ ጥግ ይኑራችሁ ነው። ጥግ የተባለች እመቤታችን ናት። ጽዮን ማለት መጠጊያ ማለት ነው። እመቤታችንን አምባ መጠጊያ አድርጋችሁ ከዚህ ዓለም ታገሉ። ውዳሴዋን እየደገማችሁ ተአምሯን እየሰማችሁ ቅዳሴዋን እያስቀደሳችሁ ማርያም ማርያም እያላችሁ መጠጊያ አድርጋችኋት ከዚህ ዓለም ታገሉ። እሷ ካለች ድል ታደርጉታላችሁ። አብራችሁ ካለች የዚህን ዓለም መከራ ሁሉ የምታልፉበት የምታሸንፉበት የምትወጡበት ኃይል ታድላችኋለች፣ በረከቷን ታድላችኋለች። ስለዚህ ጥግ ይኑራችሁ፣ ወደ ማርያም ቅረቡ ነው። ዛሬ ብዙዎች ጥጋቸውን ጥለው ጠፍተዋል። ጥግ አሳጥቷቸዋል ሰይጣን። ከመጠጊያቸው ከጽዮን ለይቷቸዋል። ስለዚህ መጨረሻቸው ጥፋት ነው። እናንተ ግን ጥግ ይኑራችሁ ነው። አንድም የእባብ ልባምነት እባብ ልባም የተባለው ጠላቱ ሲመጣ ራሱን ይደብቃል። ራስ መደበቁ አንዱ ልባምነት ነው። ገና ሰውን ሲያይ በትር ያዘ ሰው ሲያይ ቶሎ ብሎ አይታችሁት እንደሆነ ሰውነቱን ይጠመልልና አንገቱን ቀብሮ ሌላውን ሰውነቱን ከላይ ያደርጋል። እንደው ቢቀጠቀጥ እንኳን ሌላው ሰውነቱ ነው እንጂ የሚመታው ራሱን አይሰጥም። ምክንያቱም ህይወቱ ያለው ራሱ ላይ ነው። ራሱን አገኘ ነው ማለት ህይወቱን አጠፋ ነው። ህይወቱ ያለችው ራሱ ላይ እንደሆነ ስለሚያውቅ ሌላውን ይቀጥቅጡት ይምቱት እንደፈለገ ያጎሳቁሉት እንጂ ራሱን አይሰጥም። መጨረሻ ከአቅም ውጪ ሲሆን አሁን ገጠር ካያችሁ ከአቅም ውጪ ሲሆንበት ተዝለፍልፎ ሰውነቱን ዝርግፍ አድርጎ ይጥለዋል። ከዚያ በኋላ ራሱን ምን መታለን። አንዳንድ የዋሰው ይመታውና አይ በቃ ሞቷል ብሎ ራሱን ሳያገኘው አናቱን ሳይቀጠቅጠው ጥሎት ይሄዳል። አፈር ልሶ አገግሞ ይነሳል ራሱ ካልተገኘ። እናንተም እንደ እባብ እሱ ራሱን እንደሚደብቅ ራሳችሁን ደብቁ። አናታችሁን ለሰይጣን ለጠላታችሁ አትስጡ ነው። ራሳችን የተባለ ማን ነው? ይሄን ራሳችንን አይደለም። ራስ የተባለ ክርስቶስ ነው። የምእመናን ራስ ክርስቶስ ነው። ክርስቶስን አትስጡ ማለት ክርስትናችሁን አትስጡ ነው። ለጠላት ለሰይጣን የፈለግ ሌላውን አካላችሁን ይምታው ያጎሳቁላችሁ፣ ተራቡ፣ ታረዙ፣ ተቸገሩ እንጂ ክርስትናችሁን አትስጡት ቀድማችሁ። አንዳንድ ሰው ሲቸግረው ራሱን ይሰጣል ቶሎ ብሎ። ዛሬ ከሀገር ርቀው ባህር ማዶ ያሉ እህቶቻችን ጅዳ የገቡ እህቶቻችን እኮ ራሳቸውን ይሰጡት። ወለተ ማርያም ፋጡማ አዚዛ ተብላ ሄደች። ቆሎ ከምቆረጥም ሌላው ሰውነቴ ከሚጎሳቆል ክርስትናዬን ካለችው ያው ይቅር ክርስትናው ራሷን ሰጣ አስቀጥቅጣ ሞተዋል እኮ በቁማቸው ጅዳ ገባች። ከዚህ ይልቅ ግን ክርስቲያን ራሱን አይሰጥም። ሌላው ሰውነቱ እነ ቅዱስ ጊዮርጊስ ሌላው አካላቸው ተቀጠቀጠ፣ ተፈጩ። አናታቸው ራሳቸው ክርስትናቸው ስላልተገኘ ተነሱ። እባብ አናቱ ካልተገኘ አገግሞ ይነሳል እንዳለው እነ ቅዱስ ጊዮርጊስ ሕያው ናቸው እኮ። ሌላው አካላቸው ተደበደበ እንጂ አናታቸው አልተገኘም። ራሳቸውን ያገኘው ሰው የለም። ክርስቲያን እንዲህ ነው። ይራብ፣ ይጠማ፣ ይቸገር ምንም ይሁን እንጂ ክርስትናው በድንግልና አንድ ጊዜ ታገባለች። ባሏ ቢሞት እንኳን ምላሷን ሰንጥቃ ሌላ ባል ሳታገባ ራሷን ጠብቃ ነው የምትኖር። ሌሎች ወንድ ርግቦች ቢመጡ ያ የተሰነጠቀ ምላሷን ታሳየዋለች። ይኸው እኔ አግብቼ ነበር ሞቶብኝ ነው፣ ስለዚህ ሌላ ሊጨምር አልችልም ትላለች። ስለዚህ በአንድ ከሞተም በኋላ እንኳን
በህይወት ሳለን ከአንድ ባሏ ሌላ ወዴትም አትሄድም። እንግዲህ ከተማ ያሉ ርግቦች ወሮ በላነትን ሰው አስተምሯቸው ወሮ በሎች ካልሆኑ የርግብ ስርዓት እንዲህ ነው። አንድ ባል ነው። ስለዚህ እንደ ርግብ የዋሁኑ ማለት አንድ ባል ይኖራችሁ። አንድ ባል በህግ ጸንታችሁ በአንድ ባል ጸንታችሁ በጋብቻም አንድ ባል ሴቶች አንድ ጋብቻ አንድ ባል ኑሯቸው ወንዶችም እንደዛው። በክርስትና ሰው አንድ ባል ነው ሊኖረው የሚችል። አንድ ሴት አንድ ባል ነው የሚኖረው። አንድ ወንድ አንድ ሚስት ነው የሚኖረው። ለአዳም አንድ ባል ነው የተፈጠረለት። ግራኛ ሀገር ነገሮችን አበላሽቶ ከሄደ ወዲህ ሰው ቅምጥ እያለ 4-5 ሚስት ማስቀመጥ ለምዶ ሰው ተበላሽቷል እንጂ ክርስቲያን በአንድ ሰው ነው ጸንቶ የሚኖረው። ከጋብቻው በፊት ራሱን ጠብቆ ነው አንድ ወጣት የሚኖር እስከ ጋብቻው ድረስ ንጽህናውን ጠብቆ። ዛሬ ቲቲ ጋር ነገሊሊ ጋር ከነጎዲያ ዛያ ላይ ነው አማርጦ ወዲያው ብሎ አይደለም የሚያገባው። ህጉን ጠብቆ ሳያመነዝር ንጽህናውን ጠብቆ በአንድ ሚስት ይቻላል። እሷም ዛሬ ከዚህ ነገ ከዛ ስትኖር አይደለም ራሷን ንጽህናን ጠብቃ በአንድ ባል ትጸናለች። እንዲህ አንድ ባል በህግ መታገውት አንድ ሰው ይኖራችሁ ሲላል ዛሬ በከተማችን እንዲህ ያለውን ነገር እናይሆን። በአንድ ሰው ጸንቶ የሚኖር አለ። በውጭ ያሉትን ተውት፣ በውስጥ ያለነው ራሱ እኮ ችግር እየተፈጠረ ነው። ቤተክርስቲያን አካባቢ ያሉ ወጣቶች ራሳቸው ችግር እየፈጠሩ ነው። ነጠላ አጣጥፈው ሲመሻሽ የሚመጡ መዝሙር ካበቃ በኋላ ከሚፈልጉት ጎልማሳ ጋር ጥንድ ሆነው ተያይዘው ሲዞሩ የሚያመሹ ስንት ወጣቶች አሉ። ቤተክርስቲያን የሚያስነቅፉ ወጣቶች አላማቸው ክርስትና ሳይሆን ሌላ ይሆነ በሌላ መልኩ ራሳቸውን ጭንብል አልብሰው ክርስትና አልብሰው ግን መተው በኃጢአት እግዚአብሔር የሚያሳዝኑ ስንት ወጣቶች አሉ። ሰንበት ትምህርት ቤት ውስጥ አለን እያሉ ግን በጎን ሌላ ኃጢአት ሲሰሩ የሚገኙ ሰንበት ቤተክርስቲያን የሚያሰዱ ስንት ወጣቶች አሉ። ንጽህናውን ጠብቆ ሰው ለጋብቻ መብቃት ትልቅ ክብር። ስለዚህ በአንድ ሰው ተወስናችሁ ኑሩ። ወላጆች ናቸው በዚህ በኩል ተጽዕኖ የሚያደርጉት። ልጆቻቸው በአንድ ሰው እንዳይወሰኑ አባት አስቀምጦ ልጁን ይተርክለታል። ድሮ ይገርማል። አንተ ነህ ሁሉ ጊዜ ማይ ብቻ ሌጦ ሆነ ስትዞር ነው። እኔ አንተን ሳክት ስንት ልጃገረድ መሰለ እዚህ የሚሰለፉ። ይሄ አጥር ሁሉ ልጃገረድ ማማ ወጣ ገላንቃቸው ነበር የሚሄዱት። ይሄን ያህል ልጃገረድ የሚያስቸግረውስ ምን ሆኖ ነው እየተባለ ሰው ሁሉ ጉድ ይለኝ ነበር። አንተ ግን አመረቆሶ እዛ ወስደው ምን ከተበው ይለዋል። ይሄ ማለት እኮ በልበርታ ልጅ ቀጥል ነው። እናትም የ15 ዓመት ልጇን ታስቀምጥና አጠገቧ ይኸውልሽ ዳዊት ታስተምራትና መጽሐፍ ቅዱስ ብትነግራት ምን አለ እኔ ድሮ አንቺን ሳክል ስንት ጎልማሳ መሰለ ጎረምሳ መሰለሽ መጥቶ የሚሰለፈው ሂዱ እንኳን ቢባሉ አይሉም። ስንቶች መሰለሽ በእኔ የተነሳ ይተጣሉት። አንቺ ዝም ብለሽ ብቻሽን ስትንቀረፈፊ ነው የማይሽ። አንድም ሰው የሚከተልሽ የለም። ይሄ ማለት እኮ ሂጂ ነው። እንዲህ የሚያበረቱ በቃል ልጆቻቸውን ወደ ዝሙት የሚገፉ ወላጆች አሉ። አንዳንድ ወላጅ ደግሞ በድርጊት ነው። ልጁ ፓርቲ ቤት ብላ ስትሄድ ደስ ነው የሚለው። ቤተክርስቲያን ሲሆን ይገላምጣታል። አይናገራትም ፊት ለፊት ግን ግልምጫው አይቻልም። ፓርቲ ቤት ብላ ሄደችለት ግን ጥሩ ነው። በዘመኑ ልጆች መሆን መልካም ነው። ነቃ ነቃ ወይ እንጂ እንደው አፍዘውሽ ቀሩ እያልኩ እየፈራው ነበር ይላል። ላካት ወይ ትኬት ቆርጦ የሚሸኛት እሱ ነው። ወይ ደግሞ አስከትላ አንዱን ጎልማሳ ስትመጣ የመጣውን ጎልማሳ ይላታል የሸኛትን ሰው። ባለመኪናም ከሆነ በእጄ ጥሩ ነው። እንደዚያማ ከሆነ ቆርቆሮ ይዞማ ከመጣ ምን ችግር አለ? ምንም ይሁን። ምናልባት ቦልስ ከሆነ ይዞ የመጣ ባሁን ልታሻሽል ይነገራታል። ምንድነው እሱ ዘላለም አንቺ ቦልስ ይዘሽ የምትመጪው? አንዱን ባለጤክስ አትፈልጊም? የነገሌሊ ተሻሽሎ ዛሬ መርሴዲስ ደርሷል። አንቺ ሁሌ ቦልስ ነው ይላታል። ተሻሻይ ነው። እንዲህ የሚገፋፉ ወላጆች አሉ። ልጆቻቸው እንደመደብር መሸጫ መለወጫ የሚያደርጓት መጠቀሚያ የሚያደርጓቸው ወላጆች። አንዳንዱ በድርጊት ሲባል እየዞረ የሚያሳየው ወላጅ አለ። ትንሹን ልጁን ይዞት ይዞራል። አንዱ አቀምጦ ቤት ሲሄድ ና ተከተለኝ ብሎ ይዞት ይሄዳል። እዛ ያሳየዋል። የሚሰጠውን ሰጥቷት ከሷ ጋር ሲዳራ ሲጫወት ያሳያል። ይኸውልህ ነው አባቴ እንዲህ ጀግና ነኝ ሲለው ሚስት ቤት አለች። ያ ልጅ አባቱ 4 ሚስት ያሳየዋል። ልጁ ሲያድግ 4 ለ2 ሲባዛ 8 ነው። ባለ 8 ነው የሚሆነው። የጀግና ልጅ ጀግና። እንዲህ ያሉ ወላጆች አሉ። ለዚህ ነው ዛሬ ወጣቱ ከወላጆቹ የሚያው ነገር እኮ ተጽዕኖ እያደረገበት ነው ካልጠፋው የሚለው። ለምን ታስሩኛላችሁ እያለ የሚታገል
አስተዳደጉ ተጽዕኖ አድርጎበታል። ወላጆቹ ገፍተውታል፣ ሂድ ብለውታል፣ በድርጊት በቃል በተለያየ ነገር። ስለዚህ እንዲም ቢሆን ግን ይህንን አሸንፋችሁ ተጽዕኖን አሸንፋችሁ ከዚያም ከዚህ የሚወራውን ነገር ትታችሁ በአንድ ባል ጸንታችሁ ኑሩ፣ በሕግ ጸንታችሁ ኑሩ። ይሄ ሰሙ ነው። ግን ሰሙ ነው። ባል ሲባል ግን ወርቁ ምስጢሩ ግን ባል የተባለ እግዚአብሔር ነው። የኛ የምእመናን ባላችን እግዚአብሔር ነው። እኔ ባልሽን ጥለሽ ይላታል እኮ እግዚአብሔር እስራኤልን። ከድንጋይ ጋር ከዛፍ ጋር ገለሞች። ባል ማለት አስተዳዳሪ የህይወት መሪ ነው እንጂ በሰሙ እንደምናውቀው ብቻ አይደለም ትርጉሙ። ባል ማለት የህይወት መሪ ማለት ነው። ስለዚህ እግዚአብሔር የምእመናን እኛ ምእመናን በአንድነት እንደ ሴት እጮኛ እኔ ለክርስቶስ ላጫችሁ ይለናል ቅዱስ ጳውሎስ። እንደ አንዲት ሴት ልጅ አገረድ ጫቸዋለሁ ይለናል። እንደ ድንግል እንደማየታችን እኛ ሁላችን እንደ አንዲት ሴት እንደ ሚስት፣ እግዚአብሔር ደግሞ የህይወታችን መሪ ስለሆነ ራሳችን ስለሆነ እንደባል በአንድ ባል ጸንታችሁ ኑሩ ማለት በአንድ አምላክ በእግዚአብሔር ጸንታችሁ ኑሩ። ባላችሁ መሪያችሁ፣ አስተዳዳሪያችሁ፣ መመኪያችሁ እግዚአብሔር ብቻ ይሁን። ወዲያና ወዲያ አትበሉ። ሴት ከባሏ ውጭ አይታ እንደምታመነዝር እናንተም ከእግዚአብሔር ውጭ ሌላ መመኪያ ይኖራችሁ አታመንዝሩ በአምልኮታችሁ ሲለን ነው። አንዳንድ ሰው ከእግዚአብሔር ውጭ ብዙ ባል አለው። ገንዘቡን የሚያመልክ ሰው አለ። ገንዘባቸው ባላቸው ነው። ለአንዳንዶች ገንዘቤ ይኑርልኝ እንጂ የሚሏል ችግር ሲደርስባቸው ነይ ብሬ ይኑር እንጂ ባላችን ብራችን ሆኗል ማለት ነው። ገንዘብ ረጋፊ ነው። እግዚአብሔር ይሂድ ካለውም ይሄዳል። ሲመጣም በራሱ ነው የመጣው። እኛ መሽናል ነውና ሲሄድም ይሄዳል። እግዚአብሔር ብቻ ነው ከኛ ጋር ለሁል ጊዜ የሚኖረው። ስለዚህ ሰው በገንዘቡ አይመካም። እነ ኢዮብ ያን ሁሉ ንብረታቸውን እኮ አጥተዋል። ዛሬ በዘመናችን ስንቶች ብዙ ንብረታቸውን ሲያጡ እያየን ነው። እማይሄድ የሚመስለን ንብረት ይሄዳል። እግዚአብሔር ከተጣላን አያድርስ ነው። ስለዚህ ሰው መመኪያው ገንዘቡ አይደለም፣ ብሩ አይደለም። ብር ደግሞ ሰላም አይሰጠው። አብሮን ቢኖር ባይሄድ እንኳን አብሮን እያለ እኮ ሰላም አይሰጠንም። እግዚአብሔር አብሮ ከሌለ ከብሩ ጋር ስንቶች ጥሩ መኝታ ላይ እየተኙ ጥሩ ፍራሽ ላይ እየተኙ ሲያለቅሱ እኮ ነው የሚያድሩት። ወርቅ ላይ እየተኙ ያለቅሳሉ። የውስጥ ሰላም ከየት ይምጣ? ዓለም ልብ እየሸጠች ነው። ልብ በቀዶ ጥገና እየተለወጠ፣ ሰላም ግን ልትሸጥ አልቻለችም። ሰዎች ተመራምረው ሰላምን ለማምጣት ያልጣሩት ጥረት የለም። ሰላም ሊገኝ አልቻለም። እንደውም በአዋቂዎቹ ብሷል። የሚጋጩት፣ የሚጣሉት፣ የሚጨራረሱት እነሱ ናቸው። ሰላም ከእግዚአብሔር ጋር በመኖር ብቻ ነው የሚገኝ። ሰው ሰላም የሚያገኘው ከእግዚአብሔር ጋር ሲኖር ነው። ስለዚህ ሰው ሁሉ ጊዜ ባሉ መመኪያው መሪው እግዚአብሔር ሊሆን ይገባል። ገንዘቡ መመኪያው ከሆነ ተሳስቷል። አንዳንድ ሰው ደግሞ መመኪያው ዘመዱ ነው። እኔ አጎቴ ኑር እንጂ ስራ ቢሆን እሱ ይሰጠኛል፣ አባቴ ኑር እንጂ የሚሉ ሰዎች አሉ። እነሱ ምንም የላቸውም፣ ግን በዘመድ የሚመኩ ሰዎች አሉ። እንዲህ ያሉ ሰዎች እንደው አጋጥሟችሁ ከሆነ ራሱ ቁጭ ብለው ከሰውም ሲያወሩ አንዳንድ ሰዎች ሁለቱም በዘመድ የሚመኩ ከሆነ ቁጭ ብለው ሲያወሩ ድራማ ነው የምታዩት። ያኛውም ይቀመጥና የኔ አጎቴ እኮ ብታይ እዛ ጠቅላይ ሚኒስትር ቢሮ ነው የሚሰራው፣ ባለፈው ጊዜ መጥቶ ጠይቆ አይዞ ብሎኝ ነው ሄደው ይለዋል። እንዲህ ያለ ዘመድ አለኝ ስራ ነው። ሁለተኛው ደግሞ ይሰማል፣ አዎ ያንተ ጠቅላይ ሚኒስትር ምንድነው ለመሆኑ ስራው? እኔ እኮ ከሚኒስትሩ በታች መጀመሪያው ሰው ታች ያለው እሱ ነው በቃ ይለዋል። አይ ጥሩ ፉክክር ነው። ከዛ ይቀጥልና ጥሩ ነው እሱም ዘመድህ ነው። እኔ ይገርማል ቤተ መንግስትም ዘመድ አለ። እንግዲህ መጨረሻው የቤተ መንግስት ሲገቡ ነው የሚለይላቸው። ከታች ተነስተው እንዲህ ያለ ሱቅ አለው እንዲህ ያለ ስልጣና እንዲህ ያሉ ተፎካክረው መጨረሻ ላይ ሲደርሱ ያቆማሉ። እንዲህ የሚፎካክ በዘመድ የሚመኩ ሰዎች አሉ። ምንም የላቸውም እነሱ። አጎቴ ትልቅ ፋብሪካ አለው ነው የሚመካሰው። አንዳንድ እግዚአብሔር እንዲህ የሚመኩትን ሰዎች የሚመኩትን ሰው እንዲጠላቸው ያደርጋል። እኔ አጎቴ ስራ ያስይዘኛል የሚል ሰው ያ የሚመካበት ዘመዱ አጎቱ ገላምጦ ይልከዋል። ሄዶ ስራ ያስይዘኛል ብሎ ደጅ ሲጠራ ገላምጦት ምንም እንደማያደርግለት ነግሮት ይሸኘዋል። በቃ በዘመድ አትመካ። እንዲህ ገጥሞን አያውቅም። የምንመካባቸው ሰዎች ንቀውን አያውቁም። አሉን የምንላቸው ሰዎች ገላምጠው ሸኘው ምንም ላደርግልህ አልችልም ብለው አያውቁም። እግዚአብሔር እኮ እጃቸው እንዲዘረጉ ካላደረገ ምንም ማድረግ አይችሉም። ሰው በዘመዱ አይመካ። እግዚአብሔር ብቻ ከኛ ጋር ይሁን። በእግዚአብሔር የሚመካ ሰው ሁሉ ይኖራል፣ ሰላም አግኝቶ ይኖራል። ስለዚህ አምላካችሁ ገንዘባችሁ አይሁን፣ አምላካችሁ ሀብታችሁ እግዚአብሔር ብቻ ይሁን ሲለን ነው። ዘመዳችሁ አይሁን ሲለን ነው። እግዚአብሔር በሌላ ሁሉ እንዳንመካ፣ ብንመካ በእግዚአብሔር እንድንመካ፣ በሱ እንድንመካ ያደርገን በቸርነቱ። ሌላም በዙሪያችን አንዳንዱ ደምግባቱ የሚያስመካው ሰው አለ። እኔ መልኬ ይኑር እንጂ ይሄ እኔ መሰለ ደምግባት ካለኝ ያም ይመጣል ምንም ችግር የለም የሚል ሰው አለ። ደምግባትንም እኮ የሚሰጥ እግዚአብሔር ነው። ሲፈልግ ያጠፋዋል። ሰው ሸክላ ነው። ወተን ዛሬ በሰላም መግባታችንም እኮ እግዚአብሔር ካለ ነው።
ከኛ ጋር ካልሆነ የተሳፈርንበት ቆርቆሮ ተጋሽቶ ተጨማትሮ እኛም ተጨማትረን እኮ እንገባለን። ደምግባቱም ከእግዚአብሔር ሲሰጠን እያንዳንዱን ነገር በዙሪያችን ያለውን የሰጠን እግዚአብሔር ነው። ይልቅስ በሰጪው ብንመካ ይሻላል በተሰጠን ነገር ከምንመካ። ተሰጥቷቸው በሚሰጡን ሰዎች ከምንመካ ለነሱ በሰጠ በእግዚአብሔር ብንመካ ይሻላል። ስለዚህ መመካችሁ አለኝታችሁ ባላችሁ እግዚአብሔር ይሁን ሲለን ነው። ሌላው የርግብ የዋህነት ርግብ አንድ ሌላ የዋህነት አላት። በዓት ታጸናለች። በዓቷን አጽንታ በዓት ማለት መኖሪያዋ ማደሪያዋ መከተቻዋ በበዓቷ ጸንታ ነው የምትኖረው። ዛሬ እዚህ ነገ ሌላ ቦታ አታገኟትም። አንድ በዓት አላት። ያንን በዓቷን ማደሪያዋ ጎጆዋ ሰዎች ቢያፈርሱባት እንኳን ድንጋይ ወርውረው አፍርሰውብኛል ብላ ጥላት ሄድም እንደገና ሳር አምጥታ ጠግነው አስተካክለው እዛ ውስጥ ነው የምታድረው። አይ ዛሬ ነገሌ ድንጋይ ወርውረው ነበር ይሄን በዓቴን ጥዬ ልሂድ አትልም። ምንም ፈተና ቢፈጠር ከአንድ ጎጆ ጥላት ሄድም። ምናልባት አፈራርሰን ብትጥና አርገን ሳሩን በሂጂ ብለን ካልሸኘናት። እናንተም እንደ ርግብ የዋህኑ ማለት በዓታችሁን አጽኑ ነው። በአንድ በዓት ይኖራችሁ ማደሪያ መኖሪያ አንድ ይኖራችሁ እዛም አትበሉ ነው። የኛ በዓታችን መኖሪያችን ቤተክርስቲያን ናት። እግዚአብሔር ያዘጋጀልን ቤተክርስቲያን ናት። ከዚህ ጎጆአችን የትም መሄድ የለብንም። በአንድ ማደሪያችሁ ጽኑ ማለት ምንም ነገር ቢመጣ ወደ ሌላ አዳራሽ አትሂዱ፣ በእምነታችሁ አትካዱ፣ ከቤተክርስቲያን አትለዩ። ዛሬ ብዙ ሰዎች መኖሪያቸውን እየጣሉ እየሄዱ ነው። የካህናት ግጭት የሚለያቸው ሰዎች አሉ፣ ከቤተክርስቲያን የሚርቁ ሰዎች አሉ። መጽሐፍ ቅዱስ በስህተት ተሰብኮ ሰምተው የሚሄዱ ሰዎች አሉ። ጥቅም አታሏቸው የሚሄዱ ሰዎች አሉ። በተለያየ መልኩ እግዚአብሔር የሰጣቸውን ጎጆ ጥለው የሚሸሹአል። እንደው ሆደ ባሻ አትሁኑ፣ ጥላችሁ ለመሸሽ አትሩጡ፣ አትቸኩሉ፣ በዓታችሁን አጽኑ ነው። በእኛ ዘመን በእውነት ከምግባር ይልቅ ሃይማኖትን የሚያጸና ሰው እኮ ብፁዕ ነው። ሃይማኖትን ማጽናት ትልቅ ክብር እኮ ነው። እግዚአብሔር በዚህ ዘመን ከኛ የሚፈልገው አንድ ትልቅ ነገር ይሄ ነው። ሃይማኖትን አጽንቶ መኖር፣ እስከመጨረሻው በኦርቶዶክስ ተዋሕዶ ሃይማኖት መኖር፣ ትንፋሳችንን እስክንውጥ ድረስ ከዚህ ቤተክርስቲያን አለመለየት ነው እግዚአብሔር ከኛ የሚፈልገው። ዛሬ ግን የብዙዎች ችግር ትንሽ ነገር ካዩ በቃ እነዚያ ኦርቶዶክሶች ድሮስ እነሱ ሁሌ መጋጨት ነው፣ ሁለተኛ አልደርስም ብለው የሚሸሹ ሰዎች አሉ። መጥቶ ሲያስቀድስ ቅዳሴ ጸበል አጎደለብኝ እንዲያቆኑ ብሎ አኩርፎ እኮ የሚሄድ ሰው አለ። መቋሚያ ለገሌ ሲሰጥ እኔን ገላምጦኝ አለፈ አልሰጠኝም ብሎ ተናዶ ሁለተኛ ቢሄድ የሚል ሰው አለ። አልደርስም እንደውም እኔ ፕሮቴስታንት ነው መሆኑ ብሎ ይሄዳል። እንዲህ በትንሹ ምን ተሆነው ክርስትና እነ ቅዱስ ጊዮር ለመሆኑ ለነገሩ አሁን እኛ ሄደን አልሄድን ምን ልናደርግ ነው? ለቤተክርስቲያን እኛው እንጠቀማለን እንጂ እኮ ቤተክርስቲያን ምንም አይደለንም። እኛ ሄድንም አልሄድንም እንደነ ጊዮርጊስ ተፈጭተንላት ነው የምናስፈራራት። ለሄድብሽ ነው ምንላት። እንደና አቡነ ተክለ ሃይማኖት 29 ዓመት ቆመን ጸልየን ነው እኔ ጥዬሽ ልሄድ ነው እንደውም የነሱ ይሻለኛል የምንለው። እስከመቼ እናስፈራራታለን? እኛ ብንሄድ አይባንን ያስነሳል ጊዜ ድንጋዮች የተባሉትን ድንጋይ የተባሉ ልቦናቸው የቀዘቀዘ ልቦናቸው ድንጋይ የሆነ አይዛብ ናቸው። አይዛብ ሴተኛ ዳሪዎችን አምጥቶ ይሄን ከበሮ ያስይዛቸዋል። እኛ እንጎዳለን እንጂ ማጅራት መቹር አምጥቶ እዚህ መድረክ ላይ ያቆማል። የምንጎዳው እኛ ነን። በትንሹም በትልቁም ይሄዳሉ አትበሉ። በዓታችሁን ለመልቀቅ አትቸኩሉ። እስከ ሕይወታችሁ ፍጻሜ መከራውን ሁሉ ታግሳችሁ በበዓታችሁ ጸንታችሁ ኑሩ፣ በቤተክርስቲያን ኑሩ። ሰይጣን እኮ ዛሬ ለዚህ ነው ህዝቡ ወደ ባሻ እንደሆነ ስለሚያውቅ በትንሹም በትልቁም እየጎነተለ ካልሄድክ ይለዋል። ሰላም የሆነን ጉባኤ ያደፈርሰዋል። ሰዎች ሲጣሉ ያሳየናል። ዛሬ ጋዜጦች የኛን ወሬ ነው የሚያራግቡት። ጥለንላቸው እንድንሄድ እኮ ነው። ከቤተክርስቲያን ለመለየት ነው በእነሱ አድሮ ሰይጣን ይሄን ሁሉ ስራ የሚሰራው። እርስ በርሳችን እንድንጋጭ የሚያደርገን ህዝቡን ለመበተን ስላሰበ ነው። ነገር ግን ሁሉም ችለን ሰው ከቤቱ የት ይሄዳል? አሁን ቤተሰብ ወንድሙና እህቱ ቢጣሉ፣ አባቱና እናቱ ቢጣሉ እናንተ ተጣልታችኋል እኔ እዚህ ቤት አልኖርም ብሎ አይሄድም። አኩርፎ እንጀራውንም አልበላም ሁለተኛ አይልም። ዛሬ ውስጥ ያሉ እንጀራውን የማይበሉ ሰዎች አሉ። ከስጋው ደግሞ ተለይተው በቃ አንቆርብም ብለው ተለይተው ቤተክርስቲያን ውጭ የሚከታተሉ ሰዎች አሉ። አንዳንዱ ደግሞ እንጀራውንም አልበላም ቤቱን ሰውንም አላይም ጥሎ የሚወጣ ሰው አለ። ግን ታገሱና ጽኑ ነው። ከበዓታችሁ አትለዩ ነው። ምናልባት ዛሬ የመጣው መከራ እኮ ነገ ምህረት ይዞ መጥቶ ይሆናል። ከፈተና በኋላ እግዚአብሔር ያዘጋጀልን ትልቅ ምህረት ይኖራል። አንዳንዴ ማስ ሲመጣ ምህረት እየተከተለው ይላሉ አባቶች። አንድ ቦታ ሁለት ባህታውያን ዋሻ ዘግተው ሲኖሩ
ዘንዶ መጣባቸው ይባላል። እና ዘንዶ ሲያዩት አንዱ ባህታዊ ብድግ አለና እንሄዳለሁ አለ። ኧረ እባክህ ጽናና ተቀመጥ፣ ይሄ ዘንዶ የመጣው ዝም ብሎ አይደለም፣ ከበስተጀርባው አንድ ክብር አለ። ይሄን ዘንዶ ብንታገስ ከበስተጀርባው የምናገኘው ነገር ስላለ ታገሰው እስኪ ተወዋለው። በኋላ ትግስት ያጣው በፍጹም ምን ይሄዳል ታገሶ ለእግዚአብሔር ወቀፍኖቶ ነው የሚለው ቅዱስ ዳዊት። እግዚአብሔርን ታገሰው፣ ሕጉን ጠብቅ፣ ጽና ነው። እኔ እሄዳለሁ አለ። ቢለው ቢለምነው እንዴ እኔ ዘንዶ መጥቶ ሲጠመጠምብኝ ሲልሰኝ አይኔ እያየ እንዴ ዝም እላለሁ? አንተ ብትፈልግ ታገስ፣ እኔ ግን አልታገሰውም ብሎ ተነስቶ ጥሎት ሄደ። ከሄደ በኋላ ያ ዘንዶ መጣና ወደ ዋሻው ዘልቆ ገባ። ገብቶ ያ የታገሰውን ተቀምጦ የሚጠብቀውን ባህታዊ እየዞረ ተጠመጠመበት። ላሰው ሰውነቱ ዝም አለ። እግዚአብሔር አሳልፎ እንደማይሰጥ ያውቃል። አሳልፎ ይሰጠናል እንደ እግዚአብሔር አይሰጠንም እኮ። ዝም አለ። መጨረሻ ልሶት ብሎ ጥሎት ወጣ። ሲወጣ በሩቅ ሲመለከት ያ የሸሸ ባህታዊ ፈሪው በሩቅ ሲያይ ዘንዶ ሲወጣ አየ። እንግዲህ በቃ ውጦት ነው ማለት ነው። ሆዷ አላበጠ ይሆን እያለ ያየዋል። ምንም የለም። ከዛው እንደቀጠለ ነው የወጣው። ኋላ ወደ ዋሻው ሲሮጥ ሲገባ የለም፣ ጓደኛው የለም። ያለው ዋሻው ውስጥ በትረ መስቀል ነው እና ዳዊት ነው። ደነገጠ። ውጦታል በቃ አለ። ሲል የገዛ ጓደኛው እንደ መልአክ አሁን ተሰውሮበታል፣ ሌላ ዓለም ገብቷል። ግልጥ አለለት። ይኸውልህ አንተ በመሸሽህ ይህን ያህል ክብር አጣህ። እኔ አሁን ከስውራን ጋር ተቀላቅያለሁ፣ ኑሮዬን ከነሱ ጋር አድርጌያለሁ። እግዚአብሔር ዘንዶውን መታገሴን አይቶ ወደ ሌላ ዓለም ወስዶኛል። አሁን አንተ ወደ እኔ መምጣት አትችልም። ለዚህ ብዙ ተጋድሎ ያስፈልጋል። ለዚህ ክብር አብቅቶኛልና ልክ አይደለህም፣ ወደፊትም ታገስ ብሎት ሄደ ይባላል። ሰው ሲታገስ ትልቅ ክብር ያገኛል። ፈተናውን ሁሉ ታግሰን ብንቆይ መጨረሻ ላይ የምናገኘው ነገር አለ። ግን ትዕግስት አጣን። ዛሬ በትዕግስታችሁ ነፍሳችሁን ታድናላችሁ ነው የተባለው። ትንሽ ነገር አይተን ካልሄድናል። ስለዚህ እንደ ርግብ የዋህ ሁኑ ማለት ባታችሁን አጽኑ፣ እስከ መጨረሻው ድረስ በእግዚአብሔር ቤት ጸንታችሁ ታገሱ ነው። የአባቶቻችን አምላክ የምንታገስበትን ልቦና በቸርነቱ ያድለን። ሰው በራሱ ታጋሽ መሆን ስለማይችል እግዚአብሔር ነውና ትዕግስትን የሚሰጥ እሱ ያስታክሰን። ሌላው ከርግብ የምንማረው የዋህነት፣ ርግብ በኖህ ዘመን መታ እባብ አፍ ውስጥ እንቁላል ስትጥል የዋህ ናት። ምንም አታውቅ እሷ። በቃ አመጣች ጣለችው በብልጠት። አሁን ይሄ እንዴት ይሰፋል እንዴት ይጠባል ምናልባት የእባብ አፍ ይሆን አላለችም። የዋህነቷን አይቶ እግዚአብሔር ሊያድናት ነው። መጣች እንቁላል ጣለችና ሄደች። እግዚአብሔር የዋህን አምላክ አይደል እንዴ? ቅርብ እግዚአብሔር ለየዋህነ ልብ እኮ ነው የሚለው ዳዊት። እግዚአብሔር የዋህ ለሆኑ ሰዎች ቅርብ ነው። ስለዚህ ጠብቆ እሷ በየዋህነት በሰራችው ስራ ጠብቆ አዳናት። ዛሬኛ ይሄ የዋህነትን የጠፋብን እያንዳንዳን ነገር ተጠንቅቀን ነው የምንጓዘው። እኛ ራሳችንን ካላዳነው እግዚአብሔር የሚያድነን አይመስለንም። አንዳንዴ ማስተዋል ጥሩ ነው፣ ግን ከአቅማችን በላይ በሆነ ነገር ርግብን ያድነኛል ብሎ ማለፍ እንጂ በፍጹም እኔ ካላዳንኩት ራሴን አልድንም አይባልም። አንዳንድ ሰው ሁሉ ቦታ ተጠንቅቆ ምግብ ብላ ሲባል ተጠንቅቆ ይሄ ምግብ ፊቴ ጨለፉት፣ ዘራውንም ፊቴ ያስቀምጡ፣ እስኪ መጠጥ ጠጣ ሲባል ፊቴ ይቀዳ፣ በስዋሳው ፊቴ ክፈቱ። ከቤቱ ሲወጣ ድመት ተፍታ የጣለችው አይጥም ካገኘ ይሄ አይጥ ከየት መጣ? ቻይት ከየት መጣች? መድኃኒት ተደርጎብኝ ሊሆን ይችላል፣ ጎረቤቴን አምጥቶ የጣላት። እያንዳንዱን ነገር ተጠንቅቆ ፈርቶ በቃ በመሳቀቅ ህይወቱ የሚያሳልፍ ሰው አለ። ኑሮ ሁሉ ከመሳቀቅ ጋር የተያዘ ነው። እንዲሆነን እንኳን አንችለው። እድሜያችንን እያሳጠርን ነው፣ ለልቦናችን ሀዘን እየጨመርንለት። ሰው ሀዘን ሲያበዛ እድሜ ያጠራል እኮ። ዳዊት ለምን እድሜ ያጠረ? በሱ ዘመን 70 እና 80 እንደሆነ ይናገራል። ለምን እድሜ ያጠረ ቢባል ከሱ በፊት ከነበሩ አባቶች ይልቅ የሱ እድሜ ያጠረው ብዙ ጊዜ ደንግጧል፣ ብዙ ጊዜም ሀዘን ገጥሞት ነበር። ለዚህ ነው ሰው ሀዘን ሲያበዛ ጭንቀት ሲያበዛ እየተሳቀቀ የሚኖር ከሆነ በእያንዳንዱ ጉዞ እድሜውን ነው የሚያሳጥረው። እድሜያችንን እያሳጠርን እኮ ነው። በቃ እግዚአብሔር ያድነኛል እሱ ያውቃል፣ ክፎችም ካሉ በዙሪያ ያስታክሳቸው እሱ ብሎ ማለፍ። አንድ አባት ነበሩ ይባላል። የዋህ ናቸው፣ ምንም አያውቁ። ታዲያ ጸሎት ሁሉ ጊዜ ይጸልያሉ። የሚጸልዩት ጸሎት ምንድነው? ምስጋና ነው። ግሩም ያንተ ስራ፣ ድንቅ ያንተ ስራ፣ ግሩም ያንተ ስራ። አሁን ይሄ ምስጋና ነው። ይሄን ለምን አላረክም ብሎ ክርክር አይደለም። ግሩም ያንተ ስራ፣ ድንቅ ያንተ ስራ ነው የሚያውቁ። ጸሎት እቺን ነው፣ ሌላ አሁን ዘበሰ ምንም አያውቁ። ታዲያ አንድ ቀን ከቤታቸው ይወጡና ለጸሎት ወጥተው እግዚአብሔርን ስራ እያደነቁ ዛፉን እያዩ ግሩም ያንተ ስራ፣ ሰው ከፍጥረት እኮ ይማራል። ጫካውን እያዩ ድንቅ ያንተ ስራ ሲሉ ልብ ብለው ሳያውቁት እግዚአብሔርን እያደነቁ በራው ውስጥ ገቡ። እዛ በራው ውስጥ ገብተው ግሩም ያንተ ስራ፣ ድንቅ ያንተ ስራ ይላሉ። ሲሉ 30 ዓመት ተኝቶ የነበረ ዘንዶ እዛ ውስጥ አለ። ሰይጣን ሄዶ ቀሰቀሰው፣ አስራበው።
ናያቸው ሲያቸው ዘንዶ ብድግ አለ። አዩት እሳቸው እኛ ብንሆን ከአካባቢው እንጠፋለን። ምን ሊያደርግ እግዚአብሔር እዚህ ውስጥ አመጣኝ ብለን ከሱ ጋር መከራከር ነው የምንጀምረው። እሳቸው ግን አዩትና ዘንዶ ግሩም ያንተ ስራ ድንቅ ያንተ ስራ አሉ። ከዛ ዘንዶ አፉን ከፈተ። ሲከፍትም አዩትና ግሩም ያንተ ስራ ድንቅ ያንተ ስራ አሉ። ሌላ ጸሎት የለም እሳቸው ጋር። ተወርውሮ ወደ እሳቸው መጣ። ሲወረወሩ ማዩትና ግሩም ያንተ ስራ ድንቅ ያንተ ስራ። ሰው እስከዚህ ድረስ እኮ የዋህ የሚሆንበት አጋጣሚ አለ። መጨረሻ አጠገባቸው ሲደርስ ሁለት ቦታ ተሰነጠቀና ተከፍሎ ወደቀ። አሁን እሳቸው ግሩም ያንተ ስራ ድንቅ ያንተ ስራ። ሌላ ምን ጸሎት አለ? እንዲህ በየዋህነት የሚድን ሰው አለ። አንዳንዱ ደግሞ ብልጥ ሆኖም አይድንም። ሁሉ ጊዜ እግዚአብሔር ፊት ስንቆም እኮ ክርክራችን ልታጠፋኝ ነው መሰለኝ። አሁን ይሄን ነገር አምጥተዋል፣ ባለፈው ያንን ጨቅጭቅ እንደምንም አሳለፍከው፣ አሁንም ይሄን ማት ያመጣው ምን አለበት ያለፈውን ስላሳለፍክ ምስጋና ይግባ፣ ለወደፊቱም አንተ ታውቃለህ ብንለው ምናል። ምስጋና የሚያመሰግን ሰው ነው እኮ ዛሬ ጠፋው። ሁሉ ጊዜ መጥተን ፊቱ ክርክር ነው። እኛ ወይ በሱ ቦታ ተቀምጠን እንስራ ስራው፣ አንተ ፍርድ ትክክል አይደለም ካለ ሌላ ነገር፣ በሱ ቦታ ተቀምጠን እንስራ ወይ አለበለዚያ ግን ለሱ ከሰጠነው ፍርዱን እስኪ እኛው ዝም ብለን። ሁለት መላእክት ከሰማይ ተልከው ወረዱ አሉ። አንዱ የምስጋና ቅርጫት ነው ያዘው፣ ምስጋና የሚሞላበትን ቅርጫት፣ የሰዎች ምስጋና። አንዱ ደግሞ ልመና የሚሞላበትን ነው። ከዛ ወረዱና ያው እያመላለሱ ልክ ታክሲ በቢያጆ እንደሚሰራ ወዲያ ወዲህ እንደሚለው እያመላለሱ ነው ስራቸውን እየሰሩ ነው። የምስጋና ያዘው አንድ ቢያጆ ነው የሰራው፣ ወርዶ ቀረ በቃ። የልመና ያዘው ግን እዛ አጠገቡ አስቀምጦት ምስጋናውን ይመላለሳል። እስካሁን አልሰራም። አዎ የሚያመሰግን ሰው ስለሌለ ነው። አንድ ብቻ ነው የሰራውት፣ ምናልባት ከዚህ በላይ የማገኝ አይመስለኝም ቅርጫቱን ማልሞላለት ብሏል። ዛሬ ብዙዎቻችን ችግራችን ይሄ ነው። ልመና በጣም ይመላለሳሉ፣ መላእክት ይዘው ነው የሚሄዱት። ግን የምስጋና ቅርጫታችን ሞልቶ ይሆን? የመላእክት የምስጋና ቅርጫት ሞልቷል፣ ምስጋናችን ይዘው ሄደዋል። ተመስገን የሚል ሰው አለ በየዋህነት። ተጣውቃለህ ለነገው ምንም ችግር የለም አንተ ከኔ ጋር ከሆንክ የሚል ሰው አለ። ሁሌ ጭንቀት፣ ሁሌ ፍርሃት፣ መንፈሳዊ ሆነ ንስሐ ገብተን ቆርበን እግዚአብሔር ከኛ ጋር እንደሆነ እያወቅንም እኮ ፍርሃት፣ በእያንዳንዱ ነገር ጭንቀት። ማታ ቤታችን ስንተኛ ፍርሃት። ሌባ አንዳንድ ሰው ዝም ብሎ ይፈራል የነገን እያሰበ። አሁን ሌሊት መጥቶ ሆዴን ዘርግፎ ጥሎኝ ቢሄድስ ሌባ፣ በቃ እግዚአብሔር እንዲህ ያለ ቅጣት ቢቀጣኝስ? ይገባና በራፉን ዘግቶ፣ በራፉ እኮ ጥሩ ቁልፍ አለ፣ ይቆልፈውና ሳፋ ይደረጋል። ከሳፋው ላይ ትሪ፣ ከትሪው ላይ ጭልፋ። ያው ከወደቀ ሌላ እኮ ፈተና ነው። ያንን ሁሉ ነገር አድርጎ ይተኛል። እንደገና መብራቷን ያበራና ቆይ ቆልፌዋለሁ ብድግ ብሎ ያዋል። እንዲህ ባለ በፍርሃት ተውጠን እስከመቼ እንችላለን? ባሁን ለእግዚአብሔር መስጠት ይሻላል። አጠገቡ አልጋ አጠገብ ራሱ ምናልባት ይሄን ሁሉ ነገር አልፎ የገባ ሌባ ካለ ደግሞ ድርሳነ ሚካኤል ጎልጎታ ዙሪያውን አድርጎ እዛ ውስጥ ሆኖ ይፈራል። ሰው እንዲህ ተጨንቀን እስከመቼ እንችላለን? እንዲህ ፍርሃትን አረቀን በው እሱ ያውቃል። አረግብ በዋነት ዳነች። እኛም የዋቆን እግዚአብሔር ያድነናል። እኛ ስለተጨነቅ ራሳችን ክፍት ብናሳድረው በሩን እግዚአብሔር ካላዘዘው አይመጣም እኮ። እሱ ካላዘዘው ይመጣል እንዴ? አይመጣም። እሱ ያዘዘብን ከሆነ ግን የትም ቢሆን አንተርፍም። ዛሬ እኮ እገሌ ሞተው ከቤት አትውጣ ስለወጣ ነው የሚሉ ሰዎች አይደለም፣ እግዚአብሔር ስላዘዘበት ነው። ባይወጣም ቤት ውስጥ አንቆት ሊሞት ይችላል። እኛ በእግዚአብሔር ፍቃድ እናምናለን። ስለዚህ በእግዚአብሔር እጅ ነፍሳችን እንዳለ ስለምናውቅ ክፉም በጎም ከሱ ነው የሚመጣው። በእርግጥ እንደ እባብ አስተዋይ መሆን፣ ዝም ብሎ እግዚአብሔርን አለመፈታተን። ግን በጣም ደግሞ እየተጨነቁ ምን ሆን ይሆን? አሁን ምናልባት የሚቀጥለው ዓመት ከስራ ቢያባር፣ ጥሩ ስራ እኮ አለ፣ ከስራ ቢያባሩኝ ሚስቴን አሁን ምን እላት ይሆን? እሱም ሚስቱም ልጆቹም ተሰልፈው መንገድ ላይ ሲለምኑ እናይሰዋል። እንዲህ ምን እግዚአብሔር ከሱ ጋር ከሆነ አብሮት አለ፣ በቃ ይጠብቀዋል። ስለዚህ ሰው በየዋህነት ለእግዚአብሔር ራስን መስጠት አለበት እንጂ ተጨንቆ ስለማይችለው ጭንቀትን፣ ፍርሃትን ማራቅ ያስፈልጋል ከልባችን። የአባቶቻችን አምላክ እንደ እባብ ልባም እንደ ርግብ የዋህ ሆነን እቺ ተኩላ የሆነች ክፉ ዓለም በእኛ አቅም አንችላትም። በሱ ረድኤት ቸርነት ድል እንድናደርግ ይርዳን በቸርነቱ። ሰማነውን በልቦናችን ያሳድርልን።